ፓስፖርት ግን እኔ ለማንም አላሳይም ብያችኋለሁ። ግን ፍቄ ባገኝ እሱ ብቻ አይደለም። እናንተ ምን ያህል የህግ ፍቃድ አላችሁና ነው አንድ ሰው እንደዚህ በዚህ መልኩ ጠርጥራችሁ ገባችሁ? በዚህ መልኩ ጠርጥራችሁ 4000 ይሄ ነገር ተቀርቶ ወደ ዩቱብ ሲሄድ የዚህ ሴትዮ መብት ምን ያህል እየተነፈገ እንደሆነ ታውቃላችሁ? ምን ያህል ይሄ ክራይም ትላንትና እዛ ሪከርድ እየተደረገ ብዙ ሰዎች ገንዘብ እየተቀበሉ አንበሳ ይወረድልኝ ይላሉ። እናንተ ደግሞ በጣም የምናከብር እኔ በጣም ስለማከብርህም ነው በእርዳታው ማቀስ ወንድም ደግሞ እዚህ ጋር ተስፋዬንም አጨናንቀው እንደዛ ሲያደርጉት በቤቱ ያንን ነገር አድርጎ ትላንትና ሌሊት አይቼዋለሁ። አንተ ደግሞ እዚህ ጋር መተህ ስትናገር እንግዲህ እነዚህ የተበሉት ሚኪ አለ ፋሲካ አለች። ፋሲካ በአካል ነው የምታውቃት። እኔ ሴትዮዋን በአካል እንደዚህ ቁጭ ብዬ ነው እንደ ሳጁ ነው ሳዋራት የነበረው እናንተ ሳታውቋት በፊት። በስማም ብላ የገባችው እኔ ጋር ነው ማህሌት። በስማም ብላ ገባ እንደ ቢመሳሰሉ እንኳን ኦኬ ፍቄ ምንም ግንኙነት አክሰንት ግንኙነት የሌላቸው ኦኬ ፊቷን እንኳን ሰርጀሪ ያሰራርትን ያችኛዋ በጣም ሌላ ሰው በተፈጥሮ ቀይ ናት። የዛኔ እንደውም ፊሊተር ምናምንም አልነበረ እንደምታያት አይኗ በጣም ትላልቅ ነው። ያ ምንም ግንኙነት የሌለውን ሰው አገናኝታችሁ እኔ በጣም ነው ፍቄ ማዝ ነው። ሌላው ሰው እንደዚህ ውድቅ ሲል እናንተ አብራችሁ ተከትላችሁ ስትመጡ ምን አለበት ሴትዮዋን ሳጁን በጠየቃችሁበት መልኩ ለምንድነው ሴትዮዋን የማትፈለገው? ለምንድነው እኛ ራሳችን እዚህ ያለን ሰዎች እንርዳችሁ። አውሮፓ ገብታለች ትላላችሁ፣ እንረዳዳ ሁላችንም። ግን እቺ ሴት ግን አይደለችም። እኔ ያችኛዋን በደንብ ነው የማውቃት። እኔ ቤት ነበር ውሏም ማዳሯም ድሮ። ፍቄ ሚኪን ጠይቀው፣ ሚኪ ያውቃታል። ተስፋዬ ላይ ፎቶ አለ፣ ፋሲካ አለች። ጂጂ ይኸውልሽ ከአንቺ ከመምጣትሽ በፊት እየነገርኳት ኧረ በስመ አብ ጂጂ መታ ከአውረ እኔ ግን ፍቄ በጣም ነው የማዝነው። ለምን መሰለህ ይሄ ነገር ነገ አንዱ ሲመጣ ደግሞ ትመጡና አንተ በዚህ ተጠርጥራል አደራችሁን ብቻ የመንግስትም እንደዚህ ነው ብላችሁ በመንግስት ተደራጅታችሁም እንዳትመጡ በማህበር አሁን የቀረው ይሄ ብቻ ነው። በቃ ሰው እዚህ ቲክቶክ ላይ ከዚህ በኋላ አይመጣምም። ገብቷል? በቃ የማንም ዱርዬ መሰብሰቢያ ነው የሚሆነው የማንም አንዴ ጂጂ አንዴ ከሪስፔክት ጋር ምክንያቱም ምናልባት አሁን ስትመጪ በዛ ስሜት መተሽ ከሆነ እንጂ ስገባም ጀምሮ የተናገርኩት አለ። ምናልባት ሳጂ እያዳመጠች ነው ያወራሁበት። በፍጹም ወንጅዬ አንቺ ራስሽን አውጭና እንዲበይ እያልኩም አይደለም የመጣሁበት በዛ መንገድ አይደለም። እንደ እህት አውርቻታለሁ። ያ ደግሞ ሙሉ በሙሉ በእሷ ፈቃደኝነት ላይ የተመሰረተ ነው። ይህንን ስናገር ባለፈው እኔም ቤት ስናገር ሰምተሽኛል ጂጂ መተሽ ገብተሽ የነበረ ጊዜ በፍጹም በዛ አይነት ስሜትና በዛ አይነት መንፈስ አልመጣሁኝም። ማህሌትን ላልሽው ግን ትናንትናም ተናገራለሁ፣ አሁንም ደግሜ እናገራለሁ። ነገ የምለው ተከሳሾች ማለትም ከሳሾች ኖሮ እሷ ተከሳሽ ሆና ኖሮ ገብታለች ከተባለ ዶክሜንቷን ከላኩ እነሱ ለእኔ ፉልማርክ ወይም ውክልና ከላኩልን ከእጅ ለፖሊስ እንዲህ አይነት ሰው እዚህ ገብታለች ተብሎ ይጠረጠራል ብዬ መስጠት ባለሙሉ መብት ነኝ፣ ደግሞም አደርገዋለሁ። በፍጹም ከዛ ጋር አገናኝቼ እያወራኋት አይደለም። ለእሷም እያልኳት ያለሁት ይህንን በቃ ብታቆሚው። ምክንያቱም ዓመትም 2 ዓመትም የእሷ ፈቃደኝነት ካልተጨመረ ሊቀጥል ይችላል። በገባች ቁጥር አቢውዝ እየተደረገች እየተጻፈ አንቺ ነሽ እየተባለ ጥርጣሬም ያለው ሰው ከሚሆን ነው። በኖች ግን ማውረታኛለች ፈቃደኝነቷንም አይቻለሁ የምትለኝም ቦታ ኖርጌ ላይ ዝም ብሎ እንደምሊ ሰው ተነስቶ አይደለም። እውነቷን ነው ዲባትፋይ። እኔም አሁን በቅርብ ቀን እዛ ሄጄ ነበረ። እንደዚህ አሁን ይሄንን ስናገር ምስክርነት ለመስጠት ወይም እሷ ነች እኔ እንደዚህ አይነት ባህሪ የለኝም። ነፃ ሆኖ ታርገና አሁን ለምሳሌ ስንገናኝ አሁን እኔ አልብያለሁ እሱን እኔ ላልሆን ይችላለሁ። ኦኬ ፓሴን አላሳይም። አሁንም ልነግራችሁ ፓሴን ለማንም ሰው ቲክታክ ላይ ላለ ሰው ማንንም ማምነው ቲክታክ ላይ ሰዎች እኮ እዚህ ልክ እንደናንተ መቃቸው ሰዎች እኮ ናቸው። ለማንም ሰው የኔም ፓስፖርት አልክም፣ ዶክመንት አልክም። ይሄ ነግራችኋለሁ። ግን ለምንድን ነው የምልከው? ለማ እናንተ ዶክመንት መላክ እኮ እዛ ላይ እኮ የኔ ፐርሰናል ነበር አለው የኔ ምናምን አለው። ለምንድን ነው የምልከው? ማስለሆናችሁ ነው እንዴ? ይሄን ያህል አስገድድ እኔ ፖሊስ ራሱ አስገድደኝም እንኳን እናንተ ህዝብ ይቅር ነው ላስረዳት ለጂጂ ላስረዳና ልውጣ መስመሩን ስቶ ሌላ ሰው እንዳይረዳ ብዬ ነው። ሳይገባኝ ቀርቶ አይደለም። እኔ ግን እዚህ ጋር ልናገር ፈለኩት። ይሄ ነገር ራሱ ብመጣ አገብቶኛል። እኔ እኮ ይሄ ህግ ያወጣው ማን ነው ብያለሁ። ፍቄ ግን እኔ አንተ ጋር ራሱ ብገናኝና ሻይ ቡና መጠጣ እሷ መሆኗን በምን አወቅ ይልሃል እኮ ማለት ማህሌት አለመሆኗን በምን አረጋገጥ ይልሃል። አንተን ራሱ ብንገናኝና አሁን ብንገናኝና ሻይ ቡና ብንጠጣ ያ ካልሆነ እኮ እኔ ራሴ ብቻዬን እኮ ሄጄ እኮ የሆነ ሙሉ እኮ ልከፍትላቸው ይችላሉ። ለአንተ መምጣቱ የኔ ፓስ አልሰጥህም መችስ። ምንድነው ማተር የሚያደርገው? ለምን መሰለህ? የእነሱ አላማቸው ይህ አይደለም። ሳምቲንግ ቢሃይንድ ኢት አይደለም ብልኝ እንጂ አንተና እኔ እናንተ እኮ የተገናኘ ነው። አንተ ኖርዌይ ስላለ ነው። ኖርዌይ ብቻ ያሉ ብዙ ነገሮች እኮ አሉ። ለምሳሌ ይሄ ውሃ እኮ ብያቸዋለሁ። ፍቄ ይሄ ውሃ ሌላ ቦታ አለ እንዴ? ይሄ ውሃ እንግዲህ ውሃ ኤክስፖርት ይደረጋል። ይሄ ነው ውሃን ጠጣ። ምን ለዚህ ዛሬ ቀን ሆን ብዬ ነው ውሃ ኖርዌይ አንተ ከቧንቧ ነው ጠቃቅተን የምንጠጣው ያልኳቸው ነው። ስለዚህ ግን ምንድነው አንተ ጋር ራሱ ብገናኝ አንተ ፓስፖርቷን ካልተቀበልካት ማህሌትና ሳጂ አንድ አለመሆናቸውን በምን አወቅ ቢሉ ምንድነው የምትለው? በምንድነው ፕሩቭ የምታደርገው? እኔ አለመሆኔን ፕሩቭ ታደርጋለህ? how do you prove? እኔ አሁን እሺ ማህሌት ሆኜ ከሆነስ በምንድነው እሺ ፕሩቭ የምታደርገው? ሳጂ አለመሆኔን በምን? እነሱ ምን ሊሉ ነው? ፓስፖርቷን ተቀብለህ ላክልኝ ልትባል ማለት እኮ ለምን መሰለህ? ከመጀመሪያው ጀምሮ የሆነ የሌለ እኮ ነው ኤግዚስት የማድረግ ኮሽን። ማን ይሄን ህግ የፈጠረው? ቲክታክ ላይ መጥቶ አንዱ ጋር ሄዶ ፕሩቭ ይሄ ራሱ የሌለ ነው። ግን አንተን አገኛለሁ ፍቄ ካንተ ጋር ዘመድ ብሆን ደስ ይለኛል ብያለሁ። እኔ አበሻ ሰው ብዙ የለኝም። ካንተ ጋር ወንድሜ ራሱ ብትሆን ደስ ይለኛል ብንደዋወል ራሱ በእውነት ካንተ ጋር ራሱ ሄጄ የሆነ አበሻ ይናፍቃል አይደለ? ካንተ ጋር ራሱ ባወራ ብንነጋገር ደስ ይለኛል።
አንተ እርዳታ ላይ እንዳለህበትም አውቃለሁ፣ ደስ ይለኛል። ግን አንተ በምን አውቀህ ነው እኔን አሁን ስንገናኝ ለዚህ ለድንቁርና ምንም ጣት የወርቅ ቀለበት አመሳስለው እሷ ናት ከሚሉ ሰዎች በእንዴት ነው አንተ ራስህ የምትግባባው? ሲሪየስሊ እንዴት ነው የምትግባባው? እሷ አይደለችም ምን ፕሩፍ ታደርግላቸዋለች? ነገ እንገናኝ፣ ተገናኝተን ቆይ፣ ነገ እንገናኝ፣ ካፌ እንገናኝ፣ ካፌ እንጠጣ፣ ላይቭ ገባን ለ5 ሚኒትስ፣ ከዛ እናንተ እናወራለን። እኛ ለመሆኔም በደንብ ታውቃለህ። ግን እንዴት ነው ፕሩፍ የምታደርግላቸው ለእነዛ ሰዎች? ፓስፖርቷን ላክልን ነው የሚሉህ እኮ እና ምንድን ነው እንዴት ነው ፕሮብለም ታደርግላቸው? እሺ እና ደጎ ብራየርት ሊቱሰን ታክ ነው ዱንቪታ ለሩስ ላይ በእኔ በኩል ምናልባት ጂጂ የሚስ አንደርስታንድ እንዳይሆን ብቻ ብዬ እንጂ ለወጣም ሰው የሀገሬን ሕግ አይፈቅድም። ኖርጌ ላይ ማንም ፍቄ አልገባህም። እኔ አንተ ሚስ አንደርስታንድ ከማድረግ ካለማድረግ ጋር ሳይሆን የሚያውቀው እዛ እንደነበረች ነው። በምንም አይነት መንገድ ፍሎንትኖች ካውርታ ወይም ደግሞ የኖርዌጅ የሆነ ነገር ላይ ሲስተሙ እንደ ኖርዌይ እንደ ዱባይ ምናምን በአንድ ምሽት ሄዳችሁ ቤት የምትገዙበት ወይም ደግሞ ንብረት አፍርታችሁ የምትቀመጥ ብዙዎቹ አሁን ምንድን ነው ኖ እሷ ያለችው በነገራችን ላይ ያንን ነው ስሜቱ ያለው ማለትም ማናቸውም ሊረዱኝ ይችላሉ ምለው ዱባይ ነው ይሄ ሁሉ ነገር ያለው። አሁን እሷ የምታሳየው የሁሉ ነገር ዱባይ ቁጭ ብላ አውቃ ነው ኖርዌይ ነኝ አውቃ ነው ከጀርባ እንደውም አሁን አወራሽ መቸለት ስናወራ እንደውም ያሉ ኖ እሱ አይደለም ያወራችሁ ከጀርባ ሌላ ሬዲዮ ነገር ተከፍቶ በኮምፒውተር ነው ኖርዌጂያን የሰማነው ሌላ ልጅም ገብታ ጄሪ የምትባል ፍሎንትኖች ነው እኔ ያልኳቸው አንድና አንድ በጣም ከምሬ ነው የምናገር ሰው ያለ ወንጀሉም ያለ ጥፋቱም ሲነሳ ስሙ ተደጋጋሚ ሲመጣ ቪዲዮ እየተቀረጸ ሲወጣ ምናልባት የምታስረዱት እዚህ ሚዲያ ላይ ላለ ሰው ሊሆን ይችላል። ሌላ ቦታ ያለ ሰው ድንገት መንገድ ላይ ያገኛችሁ የሆነ ነገር በቃ አይምሮ ላይ ተቆርጠ በዩቱብ ልትመጣ ትችላለች። አሁን የምናወራት እንኳን ከደቂቃ በኋላ እኛ ከዚህ ሳንወጣ መስመሩን ስቶ ታይትሉ ሌላ ሆኖ ከቅንነት ወጥቶ ፍቄ ከማለት ጋር ተስማማ ብሎ የሚመጣ ሰው ሊኖር ይችላል። ማለት አሳመነችው ሊል ይችላል። ያ አይደለም የኔ ቁም ነገር። የኔ ትልቁ ቁም ነገር አንድ ምንም የሌለበት ሰው ነፃ መሆን ማለትም ለህሊናው ሰላማዊ የሆነ ነገር ያስፈልጓል። ሁለት ወንጀለኛ ከሆነች ማለት በዛ ደረጃ ወንጀል ሰርታ ኖርዌይ ገብታ ከሆነ አቁን የምናገረው ልትኖር አትችልም። በቃ ኖርዌይ ፖሊስ መጠቆም ይቻላል። እንኳን ይሄንን ቀርቶ አይታችኋል። ሰሞኑን ሰው እንኳን ስም እንኳን የተቀየረ ስም ተነግሮ ሰው ዲፖርት ተደርጎ ከ18 ዓመት በኋላ ዳኒን በምን አይነት መንገድ እንደነበር ኖርዌይ ህጋቸው ጥብቅ ነው። ማንንም ሰው ግን ከመሬት ተነስቼ ሳጂ ማለት ነች ብዬ አላልኩም። ትናንትና ወደፊትም አልልም፣ ነገም አልልም። ዳቲዝ ፐርሰናሊቲም አይደለም ህጉም አይፈቅድልኝም። ከህግ ውጭም አልሄድምና በጣም በአክብሮት ስላወኩሽ ደስ ብሎኛል። አሁን እዚህ ጋር ባለው ነገር ከዛ ውጭ ደግሞ ስልኬን ማስቀምጥልሻለሁ። ጂጂዬም በዛኛው አንደርስታንድ እንዳታደርግ የግድ መተሽ ፕሩቭ አድርጊ እያልኳት አይደለም። ፍቃደኛ ከሆነች ነው ደግሜ ይቅርታ አድርግልኝና ፍቄ አሁን አንተ ሳጂን አይተሃታል። መሀሌት ናት ብለህ ትገምታለህ? የነበረችበትንም ቦታ ነግረሃለች። በብዙ ነገር ተግባብታችኋል፣ ከኛ በላይ በቋንቋ በአስተሳሰብ በብዙ ነገር በተለያየ ነገር ማለት ነው። እና እቺ ልጅ ዱባይ ነው የምትኖረው መሀሌት ናት የሚለውን ነገር አንተ ተቀብለኸዋል? ይህን ነገር የመሰለህን እስኪ ለማህበረሰብ አስረዳ። እኔ አሁን ልጠይቅ የነበረውን ነገር ነው የጠየቅልኝ። ሚኪ ራሱ እኔ ሊገባኝ አልቻለም። ፋሲካ ራሷ ተገናኝታለች አይደለም? ነገሮች አንቺ እኮ ችግር ምንድን ነው ታውቂያለሽ? ሚዲያ ስለማታውቂው ነው። እኔ ዘልዬ የገባሁት ስለማታውቂው ይኸውልሽ፣ ሚኪ አይቷታል፣ ፋሲካ አብራት አይታታለች አይደለችም ብለዋል አይደለ? አሁን ደግሞ እንግዲህ ፍቄ እናንተ የምታውቋት እያላችሁ እኛ እንኳን በሶሻል ሚዲያ እኔ ስንት ጊዜ እኔ ጋር አምሽታ ሌሊት 2 ሰዓት 3 ሰዓት 2 ሰዓት ተቀምጣ ሄደች ሴትዮ። አፋችንን ከፍተን አብለን ስናዳምጣት የነበረች ሴትዮ ከአክሰንታቸው ከምናቸው የማይገናኙ ሴትዮ ከመልካቸው አይደለችም አልኩኝ። ከአንድም 4 ማስረጃ። በነገራችን ላይ የወደቀ ሰው ብዙ ግር ልጆቹ እኔ አልፈርድባቸውም። ምክንያቱም ብራቸውን የተነጠቁት ሴትዮዋን በደንብ አያውቋትም፣ በድምፅ ነው የሚያውቋት፣ አላዩዋትም። ገባሽ? አሁን እነዚህ ቪክተም የሆኑ ልጆች ቢናገሩና ቢሳደቡ እዚህ ጋር ኮሜንት ቢሰጡ እነሱ ምንም እኔ አይሰሙኝም። እናንተ ግን ፍቄ አንተ ታውቃታለህ? ኖ ማለትን አላቃትም። አቁን ነው የምናገረው። ማለትም ተስፍሽ ቤት ምን ሲወራ ነው? ተስፍሽ ትናንትናም በፊት ለፊት ተናግረዋል። ኖ ሁለቱ አይደሉም ብለዋል። አሁን እኔ ቢጎ ለጠየቀኝ ወይም ደግሞ አሁን ላልከው ማለት ነች አይደለችም ሳጂ ከሌለች ያንን የማለት ምንም አይነት አቅሙም የለኝም። ነገር ግን እያወራሁት ያለሁት የምታወራው ኖሽክ በ1 ዓመት ውስጥ አይደለም በ5 ዓመት ውስጥም ኖርዌይ ላይ ልታወራው አትችልም። ለምን ኖርዌጂኛ ታውራም ከታች እያላችሁ ስትጽፉ ነበር። ስገባ እንደውም መጀመሪያ ላይ እያወራችሁ ሙሉ በሙሉ በኖሽክ እያብራራች አይ እኛ ስለማንችል አማርኛ አርጊልን ስላላችሁ ነው ወደ አማርኛ የቀየረችው። ፍሎንትኖች ነው የምታወራው። ሌሎች ሰዎች ያሉኝን አፕሩቭ አድርጌያለሁ። እኔ አሁን በራሴ ለተስፍሽም ለመብረቁም ለማንም ተበዳዮችም ሊሆኑ እምላቸው ያለሁት አንዱ ይሄ ነው። ነገር ግን ከዛ ውጭ ነች አይደለችም ብሎ ለማለት እኔ አግኝቻትም በአካልም አግኝቻት ማለት ነው ማን ነች ብትለኝ እሷ ልታሳየኝ በምትችለው መታወቂያም ስም እከሌ ከሆነች ነው ማለት አይደለችም የምልህ በዛ ብቻ ነው አፕሩቭ የማደርገው። መፍትሄውን ልነግርህ ነው አሁን እዚህ ጋር ይኸውልህ፣ በጣም ቀላሉን ነገር ኮፒ አንስተህ ወይም ደግሞ ፓስፖርትን ምናምን መንጃ ፈቃድ እኔ አሁን መንጃ ፈቃዴን ለእሷ ለሳጂ ባገኛት ፍቄ ማለት እኔ ብዬ መታወቂያ እንዲህ ባሳያት አለቀ። ማሳየት ፍቄ ነው አይደለም ብላ ማየት ትችላለች።
አንዱን የምነግርህ ግን ኖርዌይ ላይ እኔ የምመሰክረው አንድ እውነት የምነግርህ ኖርዌይ ላይ በአካል አግኝቻት አሁን ያለችው ኖርዌይ ነው። ዱባይ ቤት አላት። ዱባይ ላይ ነው እየኖረች ያላችሁ አላችሁ። ትክክል አይደለም፣ ውሸት ነው እላለሁ በግልጽ ወጥቼ አደባባይ ላይ አቁን የምነግርህ የኔን አሁን እየጠየቀኝ ያለው የኔን ስለሆነ ከዛ ውጭ ደግሞ የተላከልህ ፓስፖርት ትናንትና አለ አይደል? የተላከልህን ፓስፖርት ለእሷ ልክህላት ወይም እሱን ፖሊስ መጥሪያ ወስደህ ሂደህ ያንን ፖሊሶች እሷ አይደለችም የሚለውንስ ማህበረሰቡ ፊት ታወጣዋለህ? ይህንን ቃል ትገባለህ? አንድ ነገር ልንገርህ። በመጀመሪያ ደረጃ እዚህ ጋር የተሳሳተ መንገድ እንዳንሄድ እኔ ሳጂን አልከስምም፣ የምከስበት መብት የለኝም፣ አቅምም የለኝም። ያም ሰው አይደለም። ማህሌትን ሀቁን የምነግርህ ከሳሾች ከዛ ከፖሊስ አምጡና ያንን ወረቀት ይዤ ፖሊስ ጣቢያ ሄጄ እንዲህ አይነት ሰው እዚህ ገብታለች ይባላል በሶሻል ሚዲያም በምንም በተበዳዮች ይህን እያሉ ነው ብዬ ለፖሊስ መስጠት። ኖርጌ ላይ በነገራችን ላይ ጥቆማ መስጠት ያሸልማል እንጂ አያሸማቅቅም። ጥቆማ ነው የምትሰጠው። ይሄ ያ ማለት ግን ሳጂ ነች እያልኩ አይደለም። እንድትረዳኝ የምፈልግ ለምን የተሳሳተ መረጃ ይዛችሁ እንዳትሄዱ ማህበረሰብ ጥቆማውን ጥቆማ ከጠቆምክ በኋላ እሷ አይደለችም ቢልህ የኖርዌይ ፖሊስ ያንን ነገር ያ ብቻ ነው እሷ ማህሌት አለመሆን እንዴ እኔ አሁንም እሷ ነች ብዬ አይደለም። ይሄ እንደዚህ አይነት ሰው ገብታለች። ይሄ ያውላችሁ እኔ አንደርስታንድ ፍቄ ያላችሁ ያለው ሳጂን ተውና የኔን ተውና ማህሌት ግን እዚህ ኖርዌይ ያለችው ብላችሁ ካላችሁ ፓስፖርቷን ላኩልኝና እሷን ላፈላልግላችሁ እችላለሁ። እኔም ራሱ ልረዳው እችላለሁ፣ ላፈላልግላችሁ እችላለሁ። ግን ማወቅ ያለባችሁ ራሱ አንድ ሰው በጣም በግሎባል መልክ የሚፈልግ ሰው ኖርዌይ ጋር ሊገባ ራሱ እናንተ ከቦታችሁ ራሳችሁ ትራቨላጋችሁ አታቆሙ ያልኳችሁ ለዚህ ነው። በጣም አስቸጋሪ ነው። ስፔሻሊ እንግዲህ ተቆጥላችሁ ኢሚግሬሽን ኤርፖርት ስትሄዱ ታይታችሁ ፓሳችሁ ብዙ ነገር አለ። ያ ሰው ኦኬ ልጅቷ በጣም ስማርት ናት እንበልና በጣም ስማርት ሆነች፣ ግን ይሄን ያህል ስማርት ሆነች 57 ሚሊዮን ብቻ ትወስዱ ከሆነችና ፊቷን ቀይራ ሰርጀሪ አርጋሽ ከሆነ ራሱ የምትፈልጉት ሰው ሌላ ነው። እወቁ ሰዎች የምትጠይቁትን ሰርጀሪ አርጋ ሌላ ሰው ከመሰለች ግን ልጅቷ ኤግዚስት አታደርግም። በቃ ማህሌት ኤግዚስት አታደርግም ማለት ነው። ገባችሁ? ትራቨል የምታደርግ የምችልበትን ብነግርሽ እዚህ ጋር አንድ ልነግርሽ የምችለው ትራቨል የምታደርገው ዱባይ ላይ ክሱ ሲመሰረት ወደ ፖሊስ ሳይሄዱ በፊት ሽምግልና የሚባል ነገር መጥቶ 3 ቀን ሲቀር ያቺ ሴት ምናልባት ገንዘብም የሚያደርገው ነገር ስላለ ትራቨል ባን አሁን ብዙ ሰው የማይረዳ ነው። ክስ መመስረትን ትራቨል ባን ማውጣት ልዩነት አለው። ለምሳሌ ፌዴራል ፖሊስ ሄደው ሲከሱ ትራቭል ባን አላወጡ ከሆነ እች ልጅ ኢትዮጵያ እየገባች የመውጣት መብት አላት። ባለፈውም ብያለሁ። ትራቭል ባን አልወጣባትም። እሷን ነው እንጂ አፈላልጋለሁ ያለው እኔን አይደለም እያለ ያለው። እሷማ አንቺ እኮ ማህሌት ነሽ ብለው አኪዝ ቢያደርገኝ እኔ እና እሱ ልንካሰስ ነው። ሌላ ነገር ውስጥ ሊገባ ነው አላለም። እሱ ያለው ማህሌት እዚህ ነው ብላችሁ ካሰባችሁ ላግዛችሁ ይችላሉ። ግን የእናንተ ግን ለእሱ ራሱ ኢዚ ለማድረግ ለፍቄ ራሱ ኢዚ ለማድረግ ክሳችሁን ሰብሰብ አድርጉት። ክሳችሁ ነገር እዛ ገብታለች ከሆነ ኦኬ፣ እዛ ገብታለች። ፕላስተር ሰርጀሪ አድርጋለች ከሆነ ካረገች በኋላ ያለውን አይደንቲቲ፣ ስሟን ቀይራ ከሆነ ስሟን ከቀየረች በኋላ ያለውን አይደንቲቲ አምጡና ስጡት። በዛ መንገድ ይፈልጋል እንጂ ዝም ብሎ ሰው ተነስቶ አንድ ሰው ተረት ተረት ነው የሚሆነው። ስለዚህ ፍቄ በመሰለ ዩ አር ስማርት እኔ ብያለሁ። ጥያቄ ራሱ ትናንትና የሳበኝም አንድ ነፍስ ያለው ስለጠየቅ ነው ዛሬ መማወራ። በተረፈ ግን ለነዚህ እንዲያርጊ እንዲሁኝ ለሚለው ሰው ግን እኔ ራሴን ፕሩቭ አላረግም፣ ፓሴን አልሰጥም። እስኪ ከዛ በኋላ እናያለን የሚመጣውን ነገር አልሰጥም። ከዛ በኋላ ቢኤንኤ ልትወስዱ ነው። ከዛ ፓስ አምጥቼ ራሱ እሺ አይ ፓስ አይሆንም፣ እሺ ቤተሰብሽን አሳየኝ፣ ያቺኛዋ እንደዚህ አይነት ባል ስላላት ያቺኛዋ ልጅቷ እንዲህ ስለሆነች ልትሉ ነው። ለእናንተ ብዬ አንድ ቅንድቤን አልነቅልም። አንድ ቅንድብ ከዚህ አንድ ቅንድብ አልነቅልም። መልካም ቴንኪው ጂጂ። ምናልባት ተመልሶልሽ ከሆነ እኔም የገባሁትን ያስገባኝ እኔ ገብቶኛል። ግን ገባህ በጣም እኔ ስለናገደኝ ነገር ስለአንተ ብዙ ጥሩ ሰርቻለሁ። የኢትዮጵያን ኮሚኒቲ ሞር እዚህ ሀገር ያለው ኢትዮጵያ ኮሚኒቲ ሞር እንዲያልቅ ፈልጋለሁ። አብረን መስራት እንችላለን። ብዙ ነገር ማድረግ ይቻላል። ታውቃለህ ነው ቀላል አይደለም። በብዙ ነገር ውስጥ አልፈን የምንኖር ሰዎች ነን እና ኮሚኒቲው እንዲያልቅ ብዙ የምሰራቸውን ስራዎች ሆነስተን ይሰብቻለሁ። ሳልጀመር ቲክታክ ሳልጀመር ራሱ አውቃለሁ። ለዚህ ነው እና ቲክታክ አመሰግናለሁ። ስለገባው ታችን ላይም ያላችሁ ሚስ አንደርስታንድ እንዳይፈጠር ነው ቶሎ ቶሎ ያወራሁት። ተፈጥሮዬም ስለሆነ ነው። ለምን ሰው ንግግራችን ተቀርጾ ይወጣል፣ ሰው በፈለገው ይመራል። ያ የኔ ችግር አይደለም። እኔ ውስጥ ያለውን ግን እኔ ግን አንድ ጊዜ ፍቄ ለአንተ ጥያቄ አለኝ። እስከ መቼ ነው ግን ሰዎችን እንደዚህ በኢንተርኔት እያስፈራሩ? ይሁን ስንተኛ ጊዜ ነው? ሌላም ታሪክ። እስከ መቼ ነው እንደዚህ ነገር በተለያዩ ሰዎች ምንም መብት በሌላቸው ነገሩን ነው የምነግርህ። አንተ ታስቆማለህ እያልኩህ አይደለም፣ እኛም ማስቆም አልቻልንም። ግን ይሄ ነገር ግን በጣም እየበዛ ነው። እኔ የሚነካኝ የለም፣ ወንድ የሆነ አይናገረኝም። ግን ሰው እንደማይመጣ ነው የምናገረው። ጂጂዬ አንድ ነገር አንቺ የምታውቂውን ነገር ብቻ ልንገርሽና ጀርመን ላይ የተፈጠረውን ታውቂያለሽ። ከዚህ በፊት ከ5 ቢሊዮን ብር በላይ ለመውሰድ እንዲሁ ሶሻል ሚዲያ ጓደኛችን ሆና ቀርባ የነበረውን ታሪክ ምን ያክል እንደተሰደብኩበት ከነ ልጄ ፎቶ የተለጥፈው ምናምን በኋላ ይቅርታ ቢጠይቀኝ የሚሆናስ መጀመሪያ ላይ ግን ምንም ፎቶ የተለጥፈው የ42 ሚሊዮን ብር ላይ እንደሱ አይነት ነገሮች ነው ያልኩት። ያቺ ሴት ተከሳለች። አዎ ከሰናል።
ምክንያቱም የከሰስነው እውነት የነበረ መረጃ ስለነበረ የከፈሉ ሰዎች ስላሉ ጀርመን ላይ ከአንድም 3 ቦታ ተከሰ። ዛሬ ላይ ያቺ ሴት መጣ እየተከላከለች አይደለም። እኔ የምለው ምንድነው መሬት ላይ ሰው መከሰስ ካለበት መሬት ላይ መረጃ ካለ መቀናጀት አለብን። አሁን ንግግሩን ብቻ ነው ሁሌ የምንጸየፈው፣ አጉል ስድብን ማስፈራራትን ምናምን ኖጌለ ላይ ቲጂ ህግ ከአቅም በላይ አለ። እንኳን እንደዚህ ሄደሽላቸው ምክንያት ይዘሽ አግኝተሽ ሄደሽ አይደለም። ህግ ግን ደግሞ ፋይርባክ አለው። ያለ አግባብ እኔ ተነስቼ ሳጂን ያለ አግባብ በወነጅላት እሷ መልሳ ያንን ወደ እኔ ቀይራ እኔን የመክሰስ ካሳ የማግኘት መብታለሽ። በሶሻል ሚዲያ የተነገሩ እያንዳንዱ ቃሎች ህግ ላይ መቅረብ ይችላሉ። ስለዚህ ይሄን እያልኩ ያለሁት ለሳጂም እያልኳት፣ ለምሳሌ አሁን እኛ እዚህ ጋር ገብተን ያወራንበትን ጊዜ እሷ የልቧን መሻት የልቧን ፍላጎት